ለምንድነው የመልካም ሰዎች ህይወት በተግዳሮት የተሞላ ኑሯቸው በብዙ ውጣ ውረድ የተሞላ የሚሆነው? በዛ መራራ ጉዳይ ውስጥ የሚፈጠር ጣፋጭ ህይወት ስላለ ነው። መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ ነው። ለህዝብ ፈውስ የሆነ ነገር ካረገስክ የዘመናት የጸሎት መልስ አንተ ውስጥ ካለ ይሄንን የምትገላገለው በብዙ መከራና ስቃይ፣ በእንቅልፍ ማጣት፣ በምቾት ማጣት ውስጥ ስታልፉ ይሄ ሁሉ ነገር እንዲደርስባችሁ እግዚአብሔር ለምንድነው የመልካም ሰዎች ህይወት በተግዳሮት የተሞላ ኑሯቸው በብዙ ውጣ ውረድ የተሞላ የሚሆነው? በዛ መራራ ጉዳይ ውስጥ የሚፈጠር ጣፋጭ ህይወት ስላለ ነው። መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ ነው። ለህዝብ ፈውስ የሆነ ነገር ካረገስክ የዘመናት የጸሎት መልስ አንተ ውስጥ ካለ ይሄንን የምትገላገለው በብዙ መከራና ስቃይ፣ በእንቅልፍ ማጣት፣ በምቾት ማጣት ውስጥ ስታልፉ ይሄ ሁሉ ነገር እንዲደርስባችሁ እግዚአብሔር ለምንድነው የመልካም ሰዎች ህይወት በተግዳሮት የተሞላ ኑሯቸው በብዙ ውጣ ውረድ የተሞላ የሚሆነው? በዛ መራራ ጉዳይ ውስጥ የሚፈጠር